እስቲ አስቡት ሰውነቶ በየቀኑ የሚጠቀምበትን ኃይል የመቀበል አቅሙን ቀስ በቀስ እያጣ ቢሆን። ነገር ግን ይህ አደገኛ ሂደት በውስጦ እየተካሄደ መሆኑን የሚጠቁም ምንም አይነት የህመም ስሜት ባይኖርዎት። በእርግጥም ግልጽ የሆነ የህመም ስሜት የለም። ምንም አይነት ግልጽ የሆነ የድንገተኛ አደጋ ማስጠንቀቂያም አይታይም። ምንም አይነት ግልጽ ምልክት ሳይታይ በሰውነቶ ውስጥ ያለው የስኳር መጠን በዝምታ በከፍተኛ ሁኔታ ይጨምራል። ይህ ድብቅ መዛባትም በየቀኑ በውስጦ ስር እየሰደደ ይሄዳል። ከፍተኛ የጤና ጉዳት ደርሶ ምልክቶቹ በግልጽ ብቅ እስኪሉ ድረስ ግን ውስጣዊ ጥፋቱ ቀድሞውኑ ተጀምሮ ሊሆን ይችላል። ዛሬ በመቶ ሚሊዮኖች የሚቆጠሩ ሰዎች በዚህ አሳሳቢ ሁኔታ ውስጥ ይገኛሉ። ብዙዎቹ ደግሞ ይህ ሁኔታ በደማቸው ውስጥ መኖሩን እንኳ ፈጽሞ አያውቁም። ይህ ዲያቤቲስ ሜሊተስ ወይም የስኳር በሽታ ይባላል። እንግዲህ ይህ በሽታ በዝምታ የሰውነትን የኃይል ሥርዓት የሚያዛባ የጤና ፈተና ነው። በሚሊዮኖች የሚቆጠሩ ሰዎችን ሕይወት አደጋ ላይ የሚጥል በሽታ ነው። ዛሬ በፋርማኮን ጤና ይህንን በሽታ በጥልቀት በቀላሉ እና በግልጽ እናቀርባለን። ነገር ግን ስለ ውስብስብ ችግሮቹና ስለሚያስከትለው ጉዳት ከመነጋገራችን በፊት አንድ መሠረታዊ ጉዳይ እንመልከት። በእርግጥ ዲያቤቲስ ወይም የስኳር በሽታ ምንድን ነው? የስኳር በሽታን ምንነት ስንረዳ የምንመለከተው በደማችን ውስጥ ያለውን የስኳር መጠን ብቻ አይደለም። ይልቁንም መላው ሰውነታችን ኃይል የሚያመነጭበትን ሥርዓት መዛባት እንጂ። በመሠረቱ የስኳር በሽታ ማለት አንድ ዋናና መሠረታዊ ነገር ነው። ይህም በደም ውስጥ ያለው የግሉኮስ መጠን ከመጠን በላይ መጨመር ማለት ነው። ግሉኮስ ማለት በደማችን ውስጥ የሚገኝና ለሰውነታችን አስፈላጊ የሆነ ጥሬ ስኳር ነው። ይህ ስኳር ለሰውነታችን ሴሎች እንደ ነዳጅ የሚያገለግል ዋና የኃይል ምንጭ ነው። ይህ ለምን አደገኛ እንደሆነ እና ለምን ትኩረት እንደሚፈልግ ለመረዳት ሰውነታችን በመደበኛ ሁኔታ ኃይልን እንዴት እንደሚያመነጭ ማየት አለብን። በእያንዳንዱ ጊዜ ምግብ ስንመገብ ሰውነታችን ያንን ምግብ በውስጣችን ይሰባብረዋል። ከዚያም ምግቡ ተፈጭቶ ወደ ትናንሽ የግሉኮስ ዘሮች ወይም የስኳር ቅንጣቶች ይቀየራል። እነዚህ የግሉኮስ ቅንጣቶች በቀጥታ ወደ ደም ዝውውር ሥርዓታችን ውስጥ ይገባሉ። ደም ደግሞ ይህንን ስኳር ተሸክሞ ወደ እያንዳንዱ የሰውነታችን ክፍል ያሰራጨዋል። ነገር ግን እዚህ ጋር አንድ ትልቅ እና መታወቅ ያለበት ነጥብ አለ። ሰውነታችን ግሉኮሱ በደም ውስጥ ዝም ብሎ እንዲንሳፈፍ ወይም እንዲቀመጥ አይፈልግም። በደም ውስጥ የሚገኝ ከፍተኛ ስኳር ለደም ስሮች እና ለውስጥ አካላት እጅግ መርዛማ ነው። ስለዚህ ሰውነታችን ይህንን ስኳር ከደም ውስጥ አስወጥቶ ወደ ሴሎች ማስገባት ይኖርበታል። ሴሎች ማለት የሰውነታችንን መዋቅር የሚገነቡ ጥቃቅን ክፍሎች ናቸው። እነዚህ ሴሎች ልክ እንደ ትናንሽ ፋብሪካዎች ስኳሩን ተቀብለው ወደ ኃይል ይቀይሩታል። ይህ ሂደት በትክክል ሲከናወን በደማችን ውስጥ ያለው ስኳር መጠን ሚዛኑን የጠበቀ ይሆናል። በተመሳሳይ ጊዜ ደግሞ ሰውነታችን በቂ ጉልበትና ጥንካሬ ያገኛል። ነገር ግን በስኳር በሽታ ጊዜ ይህ ከደም ወደ ሴል የመግባት ሂደት ይስተጓጎላል። ስኳሩ ወደ ሴል ውስጥ መግባት ስለማይችል በደም ዝውውር ውስጥ ብቻ ተከማችቶ ይቀራል። በዚህም ምክንያት ሴሎቻችን የኃይል እጥረት ይገጥማቸዋል። ደማችን ደግሞ ከመጠን በላይ በበዛ ስኳር ምክንያት መመረዝ ይጀምራል። ይህ ሁኔታ ነው እንግዲህ የስኳር በሽታ የምንለው አስከፊ የጤና እክል መሠረቱ። ግሉኮስ ከደም ዝውውር ወጥቶ ወደ ሴሎች ውስጥ መግባት ካልቻለ ጉዳቱ ይበረታል። በአጭሩ የስኳር በሽታ ማለት ስኳር በደም ውስጥ ተከማችቶ የሚቆይበት ጉዞ ነው እና ሴሎቻችን በኃይል እጥረት የሚጨናነቁበት የሰውነት ሁኔታ ነው። ይህንን መሠረታዊ ሂደት መረዳታችን በሽታው እንዴት እንደሚያጠቃን ለማወቅ ቁልፍ ነው። ታዲያ ሴሎቹ በራቸውን ከፍተው ስኳሩን እንዲቀበሉ ትዕዛዝ የሚሰጠው ረዳት ማን ነው? ይህ ጥያቄ ደግሞ በዚህ ታሪክ ውስጥ ወደ አንዱ በጣም አስፈላጊ ተዋናይ ያመራናል። ወደ ሰውነታችን ዋና የኃይል ቁልፍ ወደ ኢንሱሊን ዓለም እንለፍ። ሰውነትዎን እንደ አንድ ትልቅና ሰፊ ቤት አድርገው ያስቡ። በዚህ ቤት ውስጥ ያሉት ሴሎች ደግሞ የቤቱ ልዩ ልዩ ክፍሎች ናቸው። ግሉኮስ ወይም ስኳሩ ከቤት ውጭ ቆሞ ወደ ውስጥ ለመግባት የሚጠባበቅ እንግዳ ነው። ነገር ግን የቤቱ በሮች ዝም ብለው ለማንም አይከፈቱም። እዚህ ጋር ነው እንግዲህ ኢንሱሊን ዋና ሥራውን የሚጀምረው። ኢንሱሊን የቤቱን በር የሚከፍተው ብቸኛውና ትክክለኛው ቁልፍ ነው። ይህ ኢንሱሊን በቆሽት አማካኝነት የሚመነጭ እጅግ አስፈላጊ ሆርሞን ነው። ቆሽት በሰውነታችን ውስጥ እንደ አንድ ዘመናዊ ፋብሪካ ስኳርን የሚቆጣጠር አካል ነው። ምግብ በልተን በደማችን ውስጥ ያለው ስኳር ሲነሳ ቆሽታችን ኢንሱሊንን ይለካል። ኢንሱሊኑ ሄዶ የሴሎቹን ደጃፍ ሲያንኳኳ ሴሎቹ በራቸውን በሰፊው ይከፍታሉ። በዚህ ጊዜ ግሉኮሱ ከደም ወጥቶ ወደ ሴሎቹ ውስጥ ዘልቆ ይገባል። ወደ ውስጥ የገባው ስኳርም ወዲያውኑ ወደ የዕለት ተዕለት እንቅስቃሴ ኃይል ይቀየራል።
ነገር ግን ኢንሱሊን በር መክፈት ብቻ አይደለም ዋና ተግባሩ፣ በደማችን ውስጥ ያለው ስኳር ከመጠን በላይ እንዳይበዛ ወይም እንዳያንስ የሚቆጣጠር ሚዛን ጠባቂ ነው። ልክ እንደ አንድ ጎበዝ ሥራ አስኪያጅ በደማችን ውስጥ ያለውን የስኳር መጠን ሁልጊዜ ይቆጣጠራል። ትርፍ ስኳር ካለ ደግሞ ለወደፊት ጥቅም እንዲከማች ወደ ጉበትና ወደ ጡንቻዎች ይልካል። ይህ የኢንሱሊን እና የሴሎች ትብብር ለጤናችን እጅግ ወሳኝ የሆነ ሂደት ነው። ያለዚህ ቁልፍ እርዳታ ሴሎቻችን በረሃብ ይዝላሉ፣ ደማችን ደግሞ በስኳር ይሞላል። ኢንሱሊን በሰውነታችን ውስጥ ያለውን የግሉኮስ መጠን የሚያመነጭበት መንገድ ረቂቅ ነው። በደማችን ውስጥ ስኳር ሲያንስ ቆሽታችን ኢንሱሊን ማመንጨቱን ይቀንሳል። ይህም በደም ውስጥ ያለው ስኳር ለዋና ዋና አካላት ለምሳሌ ለአእምሮ እንዲቆይ ያደርጋል። በተቃራኒው ስኳር ሲበዛ ደግሞ ኢንሱሊን በከፍተኛ ፍጥነት ተመርቶ ስኳሩን ወደ ማከማቻነት ይቀይረዋል። ይህ የሰዓት እኩልነትና የቁጥጥር ሥርዓት በሰከንዶች ውስጥ የሚከናወን ተአምር ነው። ሰውነታችንን ከመርዛማ የስኳር ክምችት የሚታደገው ይኸው የኢንሱሊን ቁልፍ ነው። ያለ ኢንሱሊን መኖር ማለት ኃይል እያለን በረሃብ እንደመዛል ይቆጠራል። ምክንያቱም ግሉኮስ በደም ውስጥ ሞልቶ እያለ ሴሎቻችን ሊጠቀሙበት አይችሉም። ስለዚህ ኢንሱሊን የጤናችን የጀርባ አጥንትና የኃይላችን ምንጭ ተብሎ ቢጠራ ማጋነን አይሆንም። ነገር ግን ይህ ድንቅ ሥርዓት ሁልጊዜም እንደታቀደው በትክክል ላይሠራ ይችላል። አንዳንድ ጊዜ ቁልፉ ሙሉ በሙሉ ሊጠፋ ወይም የበር መቆለፊያው ሊበላሽ ይችላል። ባጭሩ ኢንሱሊን ማለት ደማችንን ከመመርዝ የሚታደግና ሴሎቻችንን የሚመግብ የሰውነታችን ዋና የቁልፍ ጠባቂ ነው። ይህ የቁልፍና የበር ትብብር በትክክል ሲሰራ ጤነኛ ነን። ይህ ሥርዓት ሲዛባ ግን የስኳር በሽታ ወደሚባለው ምስቅልቅል ውስጥ እንገባለን። አሁን ይህ የቁልፍና የበር ሥርዓት በድንገት ሲበላሽ ምን ሊከሰት እንደሚችል አስቡት። በሩ ሳይከፈት ሲቀር የሚፈጠረውን ምስቅልቅል ልብ ይበሉ። ይህ ውድቀት ግን በሁሉም ሰው ላይ በተመሳሳይ መንገድ አይከሰትም። ታዲያ ልዩነቱ ምንድን ነው? ወደ ተለያዩ የስኳር በሽታ አይነቶች እና ወደሚያስከትሉት ተጽዕኖ በጥልቀት እንለፍ። በዓለማችን ላይ 3 ዋና ዋና የስኳር በሽታ አይነቶች ይገኛሉ። እነዚህም በሰውነታችን ውስጥ በተለያዩ የጤና መታወኮች ምክንያት የሚከሰቱ ናቸው። እነሱንም በጥልቀት እና በዝርዝር አብረን እንመልከታቸው። በዓለማችን ላይ 3 ዋና ዋና የስኳር በሽታ አይነቶች ይገኛሉ። እነዚህም በሰውነታችን ውስጥ በተለያዩ የጤና መታወኮች ምክንያት የሚከሰቱ ናቸው። እነሱንም በጥልቀት እና በዝርዝር አብረን እንመልከታቸው። የመጀመሪያው አይነት ስኳር በሕክምናው ቋንቋ ታይፕ 1 ዲያቢቲስ ይባላል። ይህ አይነቱ በሽታ አብዛኛው ጊዜ በልጅነት ወይም በወጣትነት ዕድሜ ላይ በድንገት ይከሰታል። እዚህ ጋር የሚፈጠረው ችግር የሰውነት በሽታ የመከላከል ሥርዓት ላይ ነው። የሰውነታችን መከላከያ ሰራዊት በስህተት የራሱን ቆሽት ማጥቃት ይጀምራል። በዚህም ምክንያት ኢንሱሊን የሚያመርቱት የቆሽት ሴሎች ሙሉ በሙሉ ይወድማሉ። ይህም በሰውነት ውስጥ የቁልፍ እጥረት ወይም የኢንሱሊን መጥፋት ያስከትላል። ኢንሱሊን ከሌለ ደግሞ የግሉኮስ በሮች ተቆልፈው ይቀራሉ። ስኳሩ ወደ ሴል ውስጥ ገብቶ ለሰውነት ኃይል መስጠት አይችልም። ስለዚህ ስኳሩ በደም ዝውውር ውስጥ ብቻ ተከማችቶ ይቆያል። ለዚህም ነው የዚህ አይነት ስኳር ተጠቂዎች በየቀኑ የኢንሱሊን መርፌ የሚያስፈልጋቸው። አሁን ደግሞ ወደ ሁለተኛውና በጣም የተለመደው የስኳር አይነት እንለፍ። ይህም ታይፕ 2 ዲያቢቲስ ወይም የሁለተኛው አይነት ስኳር ይባላል። ይህ አይነቱ በሽታ እንደ መጀመሪያው አይነት በድንገት የሚመጣ አይደለም። ይልቁንም ለብዙ ዓመታት ቀስ በቀስ በሰውነታችን ውስጥ የሚገነባ ነው። እዚህ ጋር ቆሽቱ ኢንሱሊንን ወይም ቁልፉን ማምረት አይቀርም። ነገር ግን ሴሎቹ ለኢንሱሊኑ ትዕዛዝ ተገቢውን ምላሽ መስጠት ያቆማሉ። ይህ ሂደት በሕክምናው ቋንቋ የኢንሱሊን መቋቋም ወይም ኢንሱሊን ሬዚስታንስ ይባላል። ልክ መቆለፊያው ዝገት እንዳለበት እና ቁልፉ ቢኖርም በሩ እንደማይከፈት ማለት ነው። ቆሽቱ ይህንን ችግር ለመፍታት ሲል ከመጠን በላይ ኢንሱሊን ለማምረት ይሞክራል። ነገር ግን በጊዜ ሂደት ቆሽቱ ይዝላልና የማምረት አቅሙ ይዳከማል። በመጨረሻም ስኳሩ በደም ውስጥ ከመጠን በላይ እየጨመረ በመሄድ ለበሽታው ይዳርጋል። ይህ አይነቱ ስኳር በአብዛኛው ከአኗኗር ዘይቤና ከሰውነት ክብደት ጋር የተያያዘ ነው። ሦስተኛው አይነት ደግሞ የእርግዝና ስኳር ወይም ጀስቴሽናል ዲያቢቲስ ይባላል። ይህ አይነቱ ስኳር የሚከሰተው በሴቶች ላይ በእርግዝና ወቅት ብቻ ነው። በእርግዝና ወቅት የእንግዴ ልጅ ወይም ፕላሴንታ የተለያዩ ሆርሞኖችን ያመነጫል። እነዚህ ሆርሞኖች ደግሞ ኢንሱሊን ሥራውን በአግባቡ እንዳይሠራ እንቅፋት ይሆኑበታል። በዚህ ጊዜ የእናቲቱ ደም ውስጥ ያለው የስኳር መጠን ከፍ ይላል። ምንም እንኳን ልጁ ከተወለደ በኋላ በሽታው ሊጠፋ ቢችልም ጥንቃቄ ይፈልጋል። ምክንያቱም በእርግዝና ወቅት ስኳር የነበረባቸው እናቶች ለወደፊት ለአይነት 2 ስኳር ተጋላጭ ናቸው። የስኳር በሽታ አይነቶች ቢለያዩም ሁሉም የሚያመሳስላቸው አንድ ትልቅ አደጋ አለ። ይህም በደም ውስጥ ያለው ስኳር ለረጅም ጊዜ መቆየቱ በሰውነታችን ላይ የሚያመጣው ጥፋት ነው። እነዚህ 3 አይነቶች በተለያየ መንገድ ቢከሰቱም የሚያስከትሉት ውጤት ግን ተመሳሳይ ነው። ያልተገደበ ስኳር በደማችን ውስጥ ሲቆይ የትኞቹን የሰውነት ክፍሎች ሊያጠቃ ይችላል? በሰውነታችን ውስጥ ስውር ጥፋት የሚያስከትሉትን የረጅም ጊዜ ጉዳቶች አሁን እንመልከት።
የስኳር በሽታ በአብዛኛው በአንድ ጀንበር ወይም በድንገት የሚከሰት አደጋ አይደለም፣ ይልቁንም ለረጅም ጊዜ በምናደርጋቸው ድርጊቶች እና በምናሳልፋቸው ውሳኔዎች የሚገነባ ነው። ሰውነታችን የተፈጥሮ ሚዛኑን እንዲያጣ የሚያደርጉ በርካታ መንስኤዎች አሉ። እነዚህም መንስኤዎች እርስ በእርሳቸው ተደጋግፈው ለበሽታው መንገድ ይከፍታሉ። በመጀመሪያ ደረጃ የአመጋገብ ሁኔታችን ለዚህ በሽታ ትልቁን ድርሻ ይይዛል። የምንመገባቸው ምግቦች በደማችን ውስጥ ያለውን የስኳር መጠን በቀጥታ ይወስናሉ። በተለይም በተደጋጋሚ ጣፋጭ መጠጦችን እና በጣም የተቀነባበሩ ምግቦችን መውሰድ በደማችን ውስጥ ያለው የግሉኮስ መጠን በከፍተኛ ፍጥነት እንዲጨምር ያደርገዋል። ይህ ድንገተኛ የስኳር መጨመር ደግሞ በጣፊያችን ላይ ከፍተኛ ጫና ይፈጥራል። ጣፊያ በየቀኑ ከመጠን በላይ ኢንሱሊን እንዲያመርት ስለሚገደድ በጊዜ ሂደት ይዝላል። ይህም የኢንሱሊን መቋቋም ወይም ኢንሱሊን ሬዚስታንስ ወደሚባለው ሁኔታ ይመራል። ስለዚህ የምንመገበው ምግብ ለጤናችን መድኃኒት ወይም የበሽታ ምንጭ ሊሆን ይችላል። ሁለተኛውና እጅግ ወሳኝ የሆነው ምክንያት ደግሞ የአካል ብቃት እንቅስቃሴ ማነስ ነው። ሰውነታችን ለእንቅስቃሴና ለሥራ የተፈጠረ ድንቅ ማሽን ነው። በቂ እንቅስቃሴ በማናደርግበት ጊዜ ጡንቻዎቻችን በደም ውስጥ ያለውን ስኳር አይጠቀሙትም። በተፈጥሮ ጡንቻዎች በሰውነታችን ውስጥ ትልቁ የግሉኮስ ሸማች ወይም ተጠቃሚ ናቸው። እንቅስቃሴ ስናደርግ ጡንቻዎቻችን ያለ ብዙ ኢንሱሊን እርዳታ ስኳርን ወደ ኃይል ይቀይራሉ። ነገር ግን እንቅስቃሴ ሲቀንስ ሴሎቻችን ለኢንሱሊን ትዕዛዝ ያላቸው ምላሽ እየቀነሰ ይሄዳል። ይህም ማለት በደም ውስጥ ያለው ስኳር በሴሎች ከመቃጠል ይልቅ ተከማችቶ ይቀራል። ስለዚህ ዝም ብሎ መቀመጥ እና አለመንቀሳቀስ ለስኳር በሽታ ትልቅ በር ከፋች ነው። ሌላው እና ምናልባትም በጣም አደገኛው መንስኤ ደግሞ የሰውነት ስብ ክምችት ነው። በተለይም በሆድ አካባቢ የሚከማች ስብ ወይም ቪሴራል ፋት ለጤና እጅግ ጠንቅ ነው። ይህ በሆድ ውስጥ የሚገኝ ስብ ዝም ብሎ የሚቀመጥ ሳይሆን ንቁ የሆነ አካል ነው። ይህ ስብ ኢንሱሊን ስራውን እንዳይሰራ የሚያግዱ ልዩ ልዩ ኬሚካሎችን ያመነጫል። እነዚህ ኬሚካሎች ወደ ደም ዝውውር በመግባት የሴሎችን በር መቆለፊያ ያበላሻሉ። በዚህም ምክንያት ኢንሱሊን ቁልፉን ይዞ ቢመጣም ሴሎቹ በራቸውን አይከፍቱም። ለዚህም ነው ከመጠን በላይ የሆነ የሰውነት ክብደት ለአይነት 2 ስኳር ትልቁ ተጋላጭነት የሆነው። ክብደት በጨመረ ቁጥር ሰውነታችን ስኳርን የማስተናገድ አቅሙ እየተዳከመ ይሄዳል። ከነዚህ የአኗኗር ዘይቤዎች በተጨማሪ ሌሎች አስተዋጽኦ የሚያደርጉ ነገሮችም አሉ። ዘረመል ወይም ጄኔቲክስ የበሽታው ተጋላጭነት እንዲጨምር ሊያደርግ ይችላል። በቤተሰብ ውስጥ የስኳር በሽታ ታሪክ ካለ እኛም ለበሽታው የመጋለጥ ዕድላችን ይሰፋል። ነገር ግን ዘረመል ብቻውን በሽታውን አያመጣም በአኗኗር ዘይቤያችን ካልታገዘ በቀር። እንዲሁም ከፍተኛ የአእምሮ ውጥረት እና የረጅም ጊዜ ጭንቀት ሆርሞኖችን ያዛባል። በጭንቀት ጊዜ የሚመነጨው ኮርቲዞል ሆርሞን በደም ውስጥ ስኳር እንዲጨምር ያደርጋል። የእንቅልፍ እጥረትም ሌላው እና ብዙ ጊዜ ትኩረት የማይሰጠው መንስኤ ነው። በቂ እንቅልፍ ካላገኘን ሰውነታችን ኢንሱሊንን በአግባቡ መጠቀም ያቅተዋል። እነዚህ ሁሉ ምክንያቶች በአንድ ላይ ተዳምረው በሰውነታችን ውስጥ ምስቅልቅል ይፈጥራሉ። ሚዛኑን የሳተው የሰውነት ሥርዓት ደግሞ ቀስ በቀስ ወደ በሽታው ደረጃ ይሸጋገራል። በጊዜ ሂደት በደም ውስጥ ያለው ስኳር በከፍተኛ ሁኔታ እየጨመረ ይሄዳል። ይህ መዛባት ደግሞ በሰውነታችን ውስጥ ግልጽ የሆኑ ለውጦችን ማምጣት ይጀምራል። ታዲያ እነዚህ ምክንያቶች በሰውነታችን ውስጥ እየተጠራቀሙ ሲሄዱ ሁኔታው በዝምታ ብቻ አይቀጥልም። ሰውነታችን ምልክት መስጠት ይጀምራል። ውስጣዊው መታወክ ወደ ውጫዊ ስሜቶች መቀየር ሲጀምር ምን እናያለን? ሰውነታችን አደጋ ላይ መሆኑን በምን አይነት ምልክቶች ይነግረናል? ወደ ምልክቶቹ እና ወደ ሰውነታችን የማስጠንቀቂያ ደወሎች በጥልቀት እንለፍ። የስኳር በሽታ ምልክቶችን ችላ ማለት ወይም በሽታውን በአግባቡ አለመቆጣጠር ሰውነታችንን ለከፋ እና ዘላቂ ለሆኑ የጤና ቀውሶች አሳልፎ መስጠት ነው። ይህ በሽታ በደማችን ውስጥ ስላለው የስኳር መጠን ብቻ የሚነገር ታሪክ አይደለም፣ ይልቁንም ስለ ሰውነታችን አጠቃላይ ጤና እና ስለ ረጅም ጊዜ መጎዳት ነው። በደም ውስጥ ያለው ከፍተኛ ስኳር ልክ እንደ ዝገት ወይም እንደ አሸዋ ነው። ቀስ በቀስ በሰውነታችን ውስጥ ያሉትን የደም ቧንቧዎች እና ነርቮች ይሸረሽራል። ይህ ጥፋት ደግሞ በጊዜ ሂደት በዋና ዋና የሰውነት ክፍሎቻችን ላይ ከፍተኛ ጉዳት ያደርሳል። ከፍተኛውና ዋነኛው አደጋ በልባችን እና በደም ዝውውር ሥርዓታችን ላይ ነው። ከፍተኛ ስኳር የደም ቧንቧዎች ግድግዳ ላይ ጥቃት በመሰንዘር እንዲጠቡ እና እንዲደነድኑ ያደርጋል። ይህ ደግሞ የደም ግፊትን በመጨመር ለልብ ድካም በከፍተኛ ሁኔታ ያጋልጣል። እንዲሁም ወደ አእምሮ የሚሄዱ የደም ስሮች ሲጎዱ ለድንገተኛው ስትሮክ መንገድ ይከፍታል። በቂ ደም ማግኘት ያልቻለ ልብ ሥራውን በአግባቡ መስራት ይሳነዋል። ለዚህም ነው የስኳር በሽታ ተጠቂዎች ለልብ ሕመም ያላቸው ተጋላጭነት እጅግ ከፍተኛ የሆኑ። ሁለተኛውና በጣም አሳሳቢው ጉዳት ደግሞ በኩላሊቶቻችን ላይ የሚደርሰው ጥቃት ነው። ኩላሊቶቻችን በሰውነታችን ውስጥ እንደ ዋና ማጣሪያ የሚያገለግሉ እጅግ ረቂቅ አካላት ናቸው። ነገር ግን ለረጅም ጊዜ በደም ውስጥ የሚቆይ ከፍተኛ ስኳር እነዚህን ማጣሪያዎች ያበላሻል። በውስጣቸው የሚገኙት ጥቃቅን የደም ስሮች በከፍተኛ ስኳር ሲቆስሉ ሥራቸውን ያቆማሉ። ይህ ሁኔታ ኔፍሮፓቲ ይባላል።
ኩላሊት ሥራ ካቆመ ደግሞ ሰውነታችን በራሱ ቆሻሻ ይመረዛል። ይህ ሂደት ካልተገታ ወደ ኩላሊት ውድቀትና ወደ ዳያሊሲስ ሊያመራ ይችላል። ሌላው የስኳር በሽታ ሰለባ ደግሞ የእይታ ሥርዓታችን ወይም አይኖቻችን ናቸው። ከፍተኛ ስኳር በአይን የጀርባ ክፍል ውስጥ ያሉትን የደም ቧንቧዎች ያፈሳል። ይህም ደም እና ፈሳሽ ወደ አይን ውስጥ እንዲገባ በማድረግ እይታን ማደብዘዝ ይጀምራል። ይህ ሁኔታ ሬቲኖፓቲ ይባላል። ካልታከመ ደግሞ እስከ መጨረሻው የእይታ ማጣት ሊያደርስ ይችላል። ቁጥጥር ያልተደረገለት ስኳር ቀስ በቀስ ወደ ዘላቂ ዕውርነት ሊያመራ የሚችል ጠንቅ ነው። ሦስተኛውና ብዙዎችን የሚያሰቃየው ጉዳት ደግሞ የነርቭ መጎዳት ወይም ኒውሮፓቲ ነው። ነርቮች ከአእምሮ ወደ መላው የሰውነት ክፍል መልእክት የሚያስተላልፉ ገመዶች ናቸው። በደማችን ውስጥ ያለው ከፍተኛ ስኳር እነዚህን መልእክት አስተላላፊ ነርቮች መቦርቦር ይጀምራል። በተለይም ከልብ ርቀው በሚገኙት በእግሮቻችን እና በእጆቻችን ላይ ጉዳቱ ይበረታል። በዚህም ምክንያት በእግር ላይ የመደንዘዝ ወይም የማቃጠል ስሜት ይፈጠራል። አንዳንድ ጊዜ ደግሞ ነርቮች ሙሉ በሙሉ ስሜት ስለሚያጡ እግራችን ሲቆስል እንኳ አናውቅም። ይህ የስሜት ማጣት ትናንሽ ጭረቶች ወደ ትላልቅ ቁስሎች እንዲቀየሩ ያደርጋል። ቁስሎቹ ሊድኑ ስለማይችሉ ጉዳቱ እስከ አካል ማስቆረጥ ወይም አምፑቴሽን ሊደርስ ይችላል። እነዚህ ሁሉ ውስብስብ ችግሮች ለዓመታት ስኳርን በአግባቡ ባለመቆጣጠር የሚመጡ ውጤቶች ናቸው። ባጭሩ የስኳር በሽታን ችላ ማለት የሰውነታችንን መዋቅር ለከፋ አደጋ አሳልፎ መስጠት ነው። ነገር ግን እነዚህን አሰቃቂ አደጋዎች ለመከላከል የመጀመሪያው እርምጃ ቀድሞ ማወቅ ነው። ይህንን ዝምተኛ በሽታ በጊዜ ከተገኘ እነዚህን ሁሉ የጤና እክሎች ማስቀረት ይቻላል። ሰውነታችን ውስጥ ምን እየተካሄደ እንደሆነ በግልጽ የሚያሳየን ሳይንሳዊ መንገድ አለ። ታዲያ ይህንን ዝምተኛ በሽታ እንዴት መለየት እና ማረጋገጥ እንችላለን? ምን አይነት ምርመራዎች ናቸው እውነቱን ሊነግሩን የሚችሉት? ወደ ምርመራው ዓለምና በሽታውን ወደ መለየቱ ዘዴ በጥልቀት እንለፍ። የስኳር በሽታ ምርመራ ብዙ ሰዎች በልባቸው ከሚፈሩት ወይም ከሚያስቡት በላይ እጅግ ቀላል ነው። ይህ ምርመራ በዘመናዊው የሕክምና ሳይንስ ውስጥ እጅግ ትክክለኛና አስተማማኝ መንገዶች አሉት። የምርመራው ዋና ግብ እና ትልቁ ዓላማ በሽታው በሰውነታችን ውስጥ መኖሩን ቀድሞ መለየት ነው። ምክንያቱም በሽታው ገና በጅምር ላይ እያለ ከተገኘ የሚከተሉትን አደጋዎች ማስቀረት ይቻላል። ለዚህም ነው ጤነኛ ነን ብለን በምናስብበት ጊዜ እንኳ አልፎ አልፎ መመርመር ያለብን። የመጀመሪያውና በጣም ወሳኝ የሆነው የምርመራ አይነት HbA1c ይባላል። ይህ ምርመራ ልክ እንደ አንድ ታማኝ የሰውነት ታሪክ ጸሐፊ ወይም ማስታወሻ ደብተር ነው። የአንድ ቀን ወይም የሁለት ቀን ሁኔታን ብቻ ሳይሆን ላለፉት 3 ወራት የነበረውን አማካይ ያሳያል። በደማችን ውስጥ ያሉት ቀይ የደም ሴሎች ከስኳር ጋር ምን ያህል እንደተጣበቁ የሚለካ ዘዴ ነው። ሁለተኛውና በብዛት የሚለመደው ደግሞ በባዶ ሆድ የሚደረግ የደም ስኳር ምርመራ ነው። ከ8 ሰዓት በላይ ሳይመገቡ የሚወሰደው ይህ የደም ናሙና ሰውነታችን ምንም ምግብ በሌለበት ጊዜ ስኳርን የማመጣጠን ብቃቱ ምን ያህል እንደሆነ ያሳያል። በዚህ ምርመራ አማካኝነት በደም ውስጥ ያለው ስኳር ከመደበኛው መጠን በላይ ከሆነ ምልክት ይሰጣል። ይህም ሐኪሞች በሽታው ወደ መኖሩ ወይም ወደ በሽታው እየተቃረቡ መሆኑን እንዲያውቁ ይረዳቸዋል። ከዚህ በተጨማሪ ኦራል ግሉኮስ ቶለራንስ ቴስት የተባለ ሌላ ምርመራ አለ። ይህ ምርመራ ሰውነታችን ስኳር ሲያገኝ ምን አይነት ምላሽ እንደሚሰጥ የሚፈትን ጥብቅ ምርመራ ነው። በተለይ በእርግዝና ወቅት የሚከሰተውን ስኳር ለመለየት እጅግ አስፈላጊ ነው። እንዲሁም ሰውነት ለኢንሱሊን ያለው ምላሽ እየቀነሰ መሆኑን ቀድሞ ለማወቅ ይረዳል። አንዳንድ ጊዜ የምርመራ ውጤቱ ቅድመ ስኳር ወይም ፕሪዲያቢቲስ የሚባል ደረጃ ላይ ሊሆን ይችላል። ይህ ደረጃ ማለት ገና በሽታው አልጀመረም፣ ነገር ግን በሩ ላይ ቆመዋል ማለት ነው። ይህ ደግሞ እጅግ ጠቃሚ የሆነ የማስጠንቀቂያ ጊዜ ነው፣ ምክንያቱም አኗኗሮውን ቀይረው መመለስ ይችላሉ። አንድ የምርመራ ተደርጎ ውጤቱ ከታወቀ በኋላ ደግሞ ወደ ቀጣዩ እና ወደ ወሳኙ እርምጃ እንሸጋገራለን። እውነቱን ማወቅ ብቻውን በቂ ስላልሆነ መፍትሄዎችን መፈለግ ግዴታ ይሆናል። ባጭሩ ምርመራ ማድረግ ማለት በፍርሃት ጨለማ ውስጥ ከመኖር ወጥቶ ጤናን በእውቀት ብርሃን መምራት ማለት ነው። እውነታውን ቀድሞ መረዳት ደግሞ ወደ ተሻለ ሕይወት ለመመለስ የሚደረግ የመጀመሪያው ድል ነው። አንድ የምርመራ ተደርጎ እውነታው ከተገለጸ በኋላ የምንወስዳቸው እርምጃዎች የወደፊት የጤና ጉዞችንን ሙሉ በሙሉ የሚወስኑ ይሆናሉ። ፍርሃትን አስወግዶ ወደ ሕክምናውና ወደ አያያዙ ዓለም መግባት ለጤናማ ሕይወት ቁልፍ ነው። ታዲያ በሽታው ከተገኘ በኋላ ምን አይነት መፍትሄዎች እና እርምጃዎችን መውሰድ ይቻላል? የስኳር በሽታን መቆጣጠር ብቻ ሳይሆን ወደ ጤናማ ሁኔታ መመለስ ይቻላል። ወደ ሕክምናው ዓለም እና ወደ ማገገሚያ መንገዶች በጥልቀት እንለፍ። የስኳር በሽታ መኖሩ በምርመራ ከተረጋገጠ በኋላ የሚወሰደው ሕክምና እጅግ ዘመናዊ እና ውጤታማ ነው። ነገር ግን ብዙ ሰዎች እንደሚመኙት ሕክምናው በመድኃኒት ላይ ብቻ የተመሰረተ አይደለም። በእርግጥ መድኃኒቶች በደም ውስጥ ያለውን የስኳር መጠን ለማስተካከል ትልቅ እገዛ ያደርጋሉ። ነገር ግን እውነተኛውና ዘላቂው መፍትሄ የሚገኘው በምናደርገው የአኗኗር ዘይቤ ለውጥ ውስጥ ነው።
የመጀመሪያውና ዋነኛው የሕክምና አካል የአመጋገብ ሥርዓትን ሙሉ በሙሉ ማስተካከል ነው። የምንመገበው ምግብ በደማችን ውስጥ ያለውን የኢንሱሊን ሥራ በቀጥታ የመወሰን አቅም አለው። ካርቦሃይድሬት የበዛባቸውንና ጣፋጭ ምግቦችን መቀነስ በቆሽት ላይ ያለውን ጫና ያቃልላል። በምትኩ ፋይበር ያላቸውን ምግቦች መውሰድ ስኳር ወደ ደም የሚገባበትን ፍጥነት ይገታል። ሁለተኛውና እጅግ አስፈላጊው እርምጃ ደግሞ ክብደትን በአግባቡ መቀነስ ነው። በሰውነታችን ውስጥ በተለይም በሆድ አካባቢ የሚከማች ስብ የኢንሱሊን ጠላት ነው ተብሎ ይታመናል። ይህ ስብ ኢንሱሊን በሴሎቻችን ላይ ያለውን በር እንዳይከፍት እንቅፋት ይሆንበታል። ክብደት በምንቀንስበት ጊዜ ግን እነዚህ እንቅፋቶች ቀስ በቀስ መወገድ ይጀምራሉ። በዚህ ጊዜ ኢንሱሊን በደንብ መስራት ይጀምራል። ይህም ማለት በደም ውስጥ ተከማችቶ የነበረው ስኳር ወደ ኃይልነት መቀየር ይጀምራል ማለት ነው። ከክብደት መቀነስ ጋር ተያይዞ የሚመጣው ሌላው መፍትሄ ደግሞ የአካል ብቃት እንቅስቃሴ ነው። እንቅስቃሴ በምናደርግበት ጊዜ ጡንቻዎቻችን ያለ ብዙ ኢንሱሊን እርዳታ ስኳርን ይጠቀማሉ። ይህም የኢንሱሊን መቋቋምን ለመቀነስ ይረዳል። በየቀኑ የሚደረግ የ30 ደቂቃ የእግር ጉዞ እንኳ በሕክምናው ሂደት ላይ ተአምራዊ ለውጥ ያመጣል። ሦስተኛውና እጅግ ተስፋ ሰጪው የሕክምና ግብ ደግሞ ወደ ማገገም ወይም ሬሚሽን መድረስ ነው። የስኳር በሽታ ማገገም ማለት በሽታው ሙሉ በሙሉ ጠፋ ማለት ሳይሆን ተኝቷል ማለት ነው። ይህ ደረጃ የሚደረሰው ያለ መድኃኒት እርዳታ የስኳር መጠንን መደበኛ በሆነ ክልል ውስጥ ሲቆይ ነው። በተለይም አይነት 2 ስኳር ያለባቸው ሰዎች ክብደትን በመቀነስ እና አመጋገብን በማስተካከል የቆሽትን የማምረት አቅም መልሶ ማግኘት ይችላሉ። በእርግጥ አንዳንድ ሰዎች በኪኒን ወይም በኢንሱሊን መርፌ መልክ መድኃኒቶች ሊታዘዙላቸው ይችላሉ። መድኃኒቶቹ ስኳሩን ከመቀነስ ባለፈ የልብንና የኩላሊትን ጤና ለመጠበቅ ትልቅ ሚና አላቸው። ነገር ግን መድኃኒት እና የአኗኗር ለውጥ ልክ እንደ 2 የእግር ጫማዎች ተደጋጋፊ መሆን አለባቸው። አንዱ ያለ አንዱ የተሟላ ውጤት ሊያመጣ እና በሽታውን ሊያሸንፍ ፈጽሞ አይችልም። ባጭሩ የስኳር በሽታ ሕክምና ማለት መድኃኒት መዋጥ ብቻ ሳይሆን ከሰውነታችን ባዮሎጂ ጋር ተስማምተን የምንኖርበትን አዲስ መንገድ መለማመድ ነው። በትክክለኛ አያያዝ በሽታው ቢኖርም እንኳ ጤናማ እና ረጅም ዕድሜ መኖር ይቻላል። ነገር ግን ሕክምናው አንድ ጊዜ ተደርጎ እና መፍትሄ ተገኝቶለት የሚያልቅ ቀላል ሂደት አይደለም። ይህ ጉዞ በየቀኑ የሚደረግ ጥንቃቄንና አዲስ አይነት የሕይወት ዘይቤን መላመድን ይጠይቃል። ታዲያ ከስኳር በሽታ ጋር በጤና መኖር የሚቻለው እንዴት ነው? በሽታው ሳይቆጣጠረን እኛ በሽታውን ተቆጣጥረን የምንኖርበት መንገድ ምንድን ነው? ወደ ጤናማ አኗኗር እና ከበሽታው ጋር ወደ መኖር ጥበብ በጥልቀት እንለፍ። ከስኳር በሽታ ጋር በጤና እና በጥንካሬ መኖር የሚቻለው በአንድ ዋና መንገድ ነው። ይህም መንገድ በዕለት ተዕለት ተግባሮቻችን ላይ የምናሳየው ወጥነት ወይም ቆራጥነት ነው። የስኳር በሽታ አንዴ ከተከሰተ በኋላ ሕይወትዎን ሙሉ በሙሉ እንዲቆጣጠር መፍቀድ የለብዎትም። ይልቁንም እርስዎ በሽታውን ተቆጣጥረው የሚመሩበትን አዲስ የሕይወት ዘይቤ መላመድ ይኖርብዎታል። ይህ አኗኗር ደግሞ የምንበላውን ምግብ እና የምናደርገውን እንቅስቃሴ በአግባቡ መቆጣጠርን ይጠይቃል። ወጥነት ሲባል ደግሞ አንድ ቀን ሰርቶ ሌላ ቀን መተው ሳይሆን የዘወትር ልምድ ማድረግ ማለት ነው። ትናንሽ የሚመስሉ የዕለት ተዕለት ውሳኔዎች በጊዜ ሂደት በጤናው ላይ ትልቅ ለውጥ ያመጣሉ። ለምሳሌ ያህል ጣፋጭ መጠጥን በውሃ መቀየር ወይም ደረጃን በመጠቀም መንቀሳቀስ ውጤቱ የላቀ ነው። በመጀመሪያ ደረጃ አመጋገብዎን እንደ ዋና መድኃኒት አድርገው ሊመለከቱት ይገባል። የምግብ መጠንዎን ማመጣጠንና በፋይበር የበለጸጉ ምግቦችን መምረጥ የስኳር መረጋጋትን ያረጋግጣል። ሁለተኛው ነጥብ ደግሞ የደም ስኳር መጠንዎን በቋሚነት እና በንቃት መከታተል ነው። በአሁኑ ጊዜ ያሉ አዳዲስ ቴክኖሎጂዎች ለምሳሌ የግሉኮስ መለኪያ መሳሪያዎች ወይም ሲጂኤም የተባሉ ዘመናዊ መሳሪያዎች ስኳርዎን በየደቂቃው በመለካት ትክክለኛ ውሳኔ እንድትወስኑ ያግዝዎታል። ሦስተኛውና እጅግ አስፈላጊው ነገር ደግሞ ከአካላዊ ጤና ጎን ለጎን የአእምሮ ጤናን መጠበቅ ነው። ጭንቀት በሰውነታችን ውስጥ ኮርቲዞል የተባለ ሆርሞን እንዲመነጭ በማድረግ ስኳርን ስለሚጨምር በቂ እረፍት ማድረግ እና አእምሮን ዘና የሚያደርጉ ተግባራትን ማዘውተር አስፈላጊ ነው። ከስኳር በሽታ ጋር መኖር ማለት የምንወዳቸውን ነገሮች በሙሉ መተው ማለት አይደለም። ይልቁንም ነገሮችን በልኩ እና በጥንቃቄ በማድረግ የተሟላ ሕይወት መኖር ማለት ነው። ትክክለኛ አያያዝ ካለ በሽታው የሕይወትዎ እንቅፋት መሆኑ ያቆማል። ይልቁንም ለጤናው የበለጠ ትኩረት እንዲሰጡ የሚያደርግ አጋዥ አጋር ሊሆን ይችላል። ባጭሩ ከስኳር በሽታ ጋር በሰላም መኖር ማለት በሽታው እንዲመራን መፍቀድ ሳይሆን እኛ በእውቀት እና በጥንቃቄ በሽታውን እየመራን የምንኖርበት የጥበብ መንገድ ነው። እያንዳንዱ ቀን አዲስ ዕድል ነው። እያንዳንዱ ምርጫ ደግሞ ለጤናው የሚሰጥ ትልቅ ስጦታ ነው። አያያዙ እና ከበሽታው ጋር በሰላም መኖሩ እጅግ አስፈላጊ እና ወሳኝ ቢሆንም አሁንም ቢሆን ትልቁ እና መሠረታዊ ጥያቄ ግን ምላሽ ይፈልጋል። በእርግጥ ይህ አስከፊ በሽታ ከመከሰቱ በፊት መከላከል አይቻልም ነበር? በሽታው በደማችን ውስጥ ሰፍሮ ጥፋት ከማድረሱ በፊት የምንዘጋበት በር የለም። አሁን ወደ መከላከያው ዓለምና የስኳር በሽታን ቀድሞ ስለማስቀረት በጥልቀት እንለፍ።
የስኳር በሽታን በተመለከተ ትልቁና ተስፋ ሰጪው ዜና በሽታው ከመከሰቱ በፊት መከላከል መቻሉ ነው። በተለይም በዓለማችን ላይ በስፋት የሚታየው አይነት 2 የስኳር በሽታ በአብዛኛው መከላከል ይቻላል። ይህ ማለት ግን በሽታው በዘር ስለመጣ ብቻ የግድ ይዘናል ማለት አይደለም። ይልቁንም ዘረመል ወይም ጄኔቲክስ ቢኖርብንም እንኳ በአኗኗር ዘይቤያችን ልንቀይረው እንችላለን። ጤናማ አመጋገብ ለዚህ በሽታ መከላከያ ዋነኛውና የመጀመሪያው የመከላከያ ግንብ ነው። በተለይም የተቀነባበሩ ምግቦችን እና ከመጠን በላይ ጣፋጭ የሆኑ መጠጦችን መቀነስ ወሳኝ ነው። ሁለተኛውና እጅግ ጠቃሚው የመከላከያ መንገድ ደግሞ መደበኛ የሆነ የአካል ብቃት እንቅስቃሴ ነው። በየቀኑ ቢያንስ ለ30 ደቂቃ ያህል በፈጣን ሁኔታ መራመድ ብቻ ተጋላጭነትን በከፍተኛ ሁኔታ ይቀንሳል። እንቅስቃሴ በምናደርግበት ጊዜ ጡንቻዎቻችን በደም ውስጥ ያለውን ስኳር በብቃት ስለሚጠቀሙት በቆሽት ላይ የሚፈጠረውን ጫና ይቀንሳል። በተጨማሪም የሰውነት ክብደትን በተገቢው ሁኔታ መቆጣጠር ሌላው የመከላከያ እርምጃ ነው። ክብደትን በትንሹ እንኳ ቢሆን መቀነስ በሰውነታችን ውስጥ ያለውን የሜታቦሊዝም ሥርዓት እንዲረጋጋ ያደርገዋል። ሦስተኛውና ብዙ ጊዜ ትኩረት የማይሰጠው የመከላከያ መንገድ ደግሞ የአእምሮ ሰላምና በቂ እንቅልፍ ነው። ከፍተኛ የአእምሮ ውጥረት በሰውነታችን ውስጥ የስኳር መጠንን የሚጨምሩ ሆርሞኖችን ስለሚለቅ ለጤናማ ሕይወት በቂ ረፍትም አስፈላጊ ነው። እነዚህ ሁሉ የመከላከያ መንገዶች በአንድ ላይ ሲተገበሩ ሰውነታችን ጠንካራ የመከላከያ አቅም ይገነባል። የስኳር በሽታ ከመጀመሩ በፊት የሚታየውን ቅድመ ስኳር ወይም ፕሪዲያቢቲስ ደረጃን መመለስ ይቻላል። ባጭሩ መከላከል ማለት ለጥቂት ጊዜ ተደርጎ የሚቆም ተግባር ሳይሆን ለራሳችንና ለቤተሰባችን የምንሰጠው የጤና ስጦታና የሕይወት ዘይቤ ነው። ጤናማ ልምዶችን የዘወትር ተግባራችን ስናደርግ በሽታውን ከትውልድ ወደ ትውልድ እንዳይተላለፍ የማድረግ አቅም ይኖረናል። ታዲያ ይህ ሁሉ ሰፊ መረጃ እና ሳይንሳዊ እውነታ ስለ ዘመናዊ ሕይወታችን ምን ይነግረናል? በየቀኑ የምናደርጋቸው ትናንሽ ውሳኔዎች በረጅም ጊዜ ውስጥ የሚያመጡት ውጤት ምንድን ነው? አሁን ወደ ትልቁ ምስልና ወደ ዋናው መልእክት የምንሸጋገርበት ጊዜ ደርሷል። ወደ ማጠቃለያው እና ወደ መጨረሻው ምዕራፍ እንለፍ። እስካሁን የተመለከትናቸው ነጥቦች በሙሉ ወደ አንድ ትልቅ እና ወሳኝ ምስል ያመሩናል። የስኳር በሽታ በአሁኑ ጊዜ በዓለማችን ላይ እጅግ እየተስፋፋ የመጣ አሳሳቢ የጤና እክል ቢሆንም የሕይወት ፍጻሜ ወይም የማይታለፍ መሰናክል አይደለም። ይልቁንም ትክክለኛ መረጃ እና ግንዛቤ ሲኖረን በሽታውን ሙሉ በሙሉ መቆጣጠር እንችላለን። በዚህ ቪዲዮ ውስጥ ለማየት እንደሞከርነው የስኳር በሽታ ዝምተኛ ቢሆንም ኃይለኛ ነው። ነገር ግን እኛ ደግሞ ከበሽታው በላይ ጠንካራ መሆን የምንችልባቸው ብዙ መንገዶች አሉ። አመጋገብን ማስተካከል፣ እንቅስቃሴን ማዘውተር እና የደም ስኳርን መከታተል ቁልፍ መሳሪያዎቻችን ናቸው። እነዚህ መሳሪያዎች ደግሞ በደም ውስጥ ያለውን ምስቅልቅል ወደ ሰላማዊ ሚዛን የመመለስ አቅም አላቸው። እዚህ በፋርማኮን ጤና የእኛ ዋነኛ ዓላማ እና ግባችን እርስዎ ስለ ጤናው ትክክለኛውን መረጃ አግኝተው ራስዎን እንዲጠብቁ መርዳት ነው። ጤና ማለት በሽታ አለመኖር ብቻ ሳይሆን በአካልም በአእምሮም የተሟላ ጥንካሬ ማግኘት ነው። መረጃ ሲኖርዎት ደግሞ ለጤናው የሚጠቅሙ ውሳኔዎችን በልበ ሙሉነት መወሰን ይችላሉ። ስለዚህ ሁልጊዜም ለጤናው ትኩረት ይስጡ፣ መረጃ ይኑርዎት፣ እንዲሁም በንቃት ይከታተሉ። ሰውነቶ የሚሰጡትን ምልክቶች በጊዜ ይረዱ። አስፈላጊውን ምርመራ ለማድረግም ወደ ኋላ አይበሉ። ዕውቀት ከፍርሃት ነፃ ያወጣዎታልና። ይህንን ቪዲዮ ስለተመለከቱ እና ለጤናው ጊዜ ስለሰጡ እጅግ በጣም እናመሰግናለን። ይህ መረጃ ለሌሎችም ጠቃሚ ይሆናል ብለው ካሰቡ ለወዳጅ ዘመዶ በማካፈል ግንዛቤውን ያስፉ። ጤና በእውነትም ትልቁ ሀብት ነው። ያንን ሀብት ደግሞ በአግባቡ መጠበቅ የሁላችንም ኃላፊነት ነው። እኛም ሁልጊዜም ከሳይንስ ጋር የተገናኙ እና ለሕይወቶ የሚጠቅሙ መረጃዎችን ይዘን እንቀርባለን። በቀጣይ ቪዲዮዎቻችን ደግሞ ሌሎች ወሳኝ የጤና ርዕሰ ጉዳዮችን በጥልቀት የምንዳስስ ይሆናል። እስከዚያው ድረስ ግን ለራስዎ ትልቅ እንክብካቤ ያድርጉ። ሁልጊዜም መረጃ ይኑርዎት፣ በጤናው ጉዳይ ላይ ይንቁ፣ እንዲሁም ጤናውን በእጅዎ ያስገቡ። ለዛሬው የነበረን ቆይታ በዚህ ይጠናቀቃል። በቀጣይ በሌላ ርዕስ እስክንገናኝ ቸር ይቆዩን።